ይስጥልኝ በመስገን በየነነኝ የሰዓቱ ዜና እነሆ። በሽብር ወንጀል ተከሶ በተደጋጋሚ የተፈረደበትና በኢትዮጵያ መንግስት በጥብቅ ሲፈለግ የነበረው የግንቦት 7 አሸባሪ ድርጅት አመራር የሆነው አንዳርጋቸው ጽጌ በሕግ ቁጥጥር ስር እንደዋለ የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል አስታወቀ። በየመንና በኢትዮጵያ የመረጃና ደህንነት ተቋማት መካከል በጸረ ሽብር ትግሉ ተቀናጅተው ለመስራት በተደረሰው ስምምነት ሁለቱም ተቋማት አሸባሪዎችን በመያዝና በመለዋወጥ በጋራ እንደሚሰሩ ይታወቃል። በዚህም መሰረት የዚህ ተፈላጊ ወንጀለኛ የጉዞ መስመርና የሚጓዝበትን ዕለት አስቀድሞ መረጃ የደረሰው የኢትዮጵያ ብሔራዊ የመረጃና ደህንነት አገልግሎት መረጃውን ለአጋር የየመን ብሔራዊ ደህንነት ቢሮ በማሳወቅ በሰንዓ በኩል ወደ ኤርትራ ሊገባ ሲል ሰኔ 16 ቀን 2006 ዓመተ ምህረት በቁጥጥር ስር ውሎ በዚያው ዕለት ለኢትዮጵያ ተላልፎ ተሰጥቷል። ለግንቦት 7 በጣም ሲሪየስ የሆነ ፕሮብሌም እንዳለ ነው የሚያሳየው። እኛ ላይ ያናቸው ተገደን እንድናያቸው የተደረገ ነጥቦች ናቸው። ሰላማዊ የሆነ መንገድ ነው ፖለቲካ ብሎ ያመነ ወጣት እና ሞትም ምንም የሚባል ነገር የለውም የድሮ የሀፓ ዘመን የሚዘመን ግን ነገር አብቅቶለታል ብሎ የመጣ ወጣት እንደኔ ምክንያቱም በቃ መንግስት ፈቀደው ነው። ቴሌቪዥን ከተቃዋሚ ጋር ከራከራል ተቃውሞ ብሎናል። ስለዚህ ተፈለገን ሐሳባችን እንገልጻለን፣ ሰልፍ እንወጣለን፣ ምንም አንሆንም። this is a different era እና እኛ እየጠየቅን ያለነው የሚጠይቀው መስዋዕትነት አለ። ለዛ መስዋዕትነት ግጭነት ያለው ዩዝ በቁጥር በጣት ቆጥሮ ለማግኘት ማስቸጋሪ ነው የሚል ኮንክሉዥን ነው የሚያስቀምጠው። ብቻ ነው በሁሉም መንገዱ ለማየት ሞክረናል። እዚህ ድረስ ወጣቱ እንደሚያደርገው አንድ ጋር ለፍሬንድ ቀጥሮ ምናምን ነገር አወር ምናምን እንደ ሸሚዞን ሲያስተካክል አንዴ ምናምን ሲያስተካክል የሚውል አያይዋቸው እኮ ነው ቤቶች ልጆች ያሏቸው ምናምን ነገር አያይዋቸው just totally different ዩዝ ነው እና እንደዛኛ እንትን ውስጥ ያስቀምጥ ነው። ስለዚህ in our assessment ጠቅላላ ነገሮችን ሮንግ እኛ ባሰብነው አይነት ኢንቱዚያዝም እና ቁጥር ቀርቶ አሁን ባለው ደረጃ እንኳን አንድ ጠንካራ የሆነ ነገር ራሱን ችሎ እንኳን እየሰፋ ሊሄድ የሚችል ኮር የሚባል ነገር እንኳን መድረክ አልቻለበት ሁኔታ በብዛት አይተህ ከሆነ ድሮ ለሞስት ብሪሊያንት ስቱደንትስ ናቸው ፖለቲካው ትራክት ያደረጋቸው የሞቱትን ዝርዝርልኝ ብትል ሾክ የሚያደርጋል። ጠቅላላ የቀረው ምናምን ነገር ሰከንድ እና ሰርድ ሬት የሆነ የሰው ኃይል ነው የተረፈው ያለው። በአሁኑ ዘመን አይስብም ያለው የሚገርም ነገር እነሱ ድግራቸውን ካገኙ ያዋጣል ብለው ካሰቡ ትንሽ እድል ካገኙ ፈረንጅ ሀገር ሄደው እሷ ላይ የምትጨመር ነገር ጨምረው እዛ ስራ አግኝተው መቀጠል ይሁን እንኳን አይደለም ሲቆይቼ እንኳን ሰርቨር አድርጋ ሀገሬን ያኛት የሚል መንገድም እንኳን አይደለም ይርዳል። ወደ ፖለቲካ አካባቢማ የሚስበው የሰው ኃይል በጣም እንትን ያደረገ የሰው ኃይል ሆኗል ያለው ብለህ whatever difference ሲኖር ያለው ቲፒኤልኤፍ ውስጥ የሳባቸውን ልጆች ጠቅላላ ብትመለከታቸው ለስን ለሲዬ ለተወልደ ሌሎችንም ብትመለከታቸው this were outstanding የነበሩ ናባይን ብትመለከታቸው outstanding የነበሩ ጎበዝ የነበሩ ታለንትድ የነበሩትን ተማሪዎች ይሳባሉ ያሉ በዩኒቨርሲቲው በሃይ ስኩል አንደኛ ሲወጡ የነበሩት ልጆች ናቸው ያለቁት ያለው እና ይሄም ደግሞ ተፈጥሯል ያለው ይሄንንም ነገር በደንብ የሚታይ ነገር ነው ይሆናል። ቤቱ ቁጭ ብሎ እነዚህ ፊልም ስታሮች ዘፋኞች ምናምን የሚኖሩባቸው ቪላዎች ስዊሚንግ ፑል ያላቸው ነገሮች ምናምን እየተመለከተ ሳይሰራም በቀላሉ የዛነት ህይወት የሚመኝ ወያ ህይወት ወዳለበት ቦታ የሚሄድ አሁን እኛ ባህር ዳር እንኳን የውጭ ሀገር እስከሚመስለን ድረስ አሜሪካ አዲስ አበባ ተቀምጦ ግን በሜክሲኮ ዞሮ እንዴት አሜሪካ እንደሚገባ ፕላን የሚያደርግ ወጣት ያለበት ዘመን ምን አስጨናነቀኝ ምን አሞተኝ ምን አደረጅ ትግሬ በግሬ አድርጌ ደቡብ አፍሪካ ገባለሁ በኬንያ አቋርጬ ምን በላቲን አሜሪካ ዞረው ምን አድርገው አሜሪካ ይገባሉ በሜክሲኮ በኩል አድርገው ይላል። በተለይ ዘመሬት ላይ ያለው ኤርትራ ውስጥ ባለው ጉዳይ ላይ ላይ የተመሰረተ ነገር እንደሆነ የማወራው ያ ነገር ብዙም የሚያስገኝ ነገር እንዳልሆነ የማያቸው ነገሮች ብዙ ችግር ያለው ከኛም አካባቢ ያንን ነገር መልክ ያስይዛል የሚባል ሰው
ወደዛ የሚሄድም እንደ አለበይ የማላምን መሆኑ ከዚህ በኋላ ያለው ነገር እዚህ መንገድ የበለጠ ቀውስና የበለጠ ኪሳራ ሀገሪቷን ወደ የሚያደርስ ነገር ነው የሚል እምነት ነው ያለ። አንደኛው ጋዜጣ ኢንዲፔንደንት የሚባለው ጋዜጣ አውጥቶት ነበር አርቲክል ብለው የተሰቃየ ነው ቶርቸር የተደረገ ነው የሚል አርቲክል አውጥቶ ነበር። ከየት አምጥቶ ምን መሰረት አድርጎ እንደጻፈው እግዚአብሔር ያውቀው። ለምን ያለው እንደው ዲቴሉን ባውቀው ጥሩ ነበር። ምክንያቱም እንዲህ ሰውን ወደ ሪስፔክተብል የሆነ ጋዜጣ ነው እንግዲህ የእነ ጋርዲያን አይነት ኢኩቪቫለንት ጋዜጣ ነው። የእነ ታይምስ እና ኢንዲፔንደንት ነው ጋዜጣ ባይናው ያህል ምንም ኮምፕሊኬትድ ያልሆነ ነገር እንዳለው ባውቀው ለኝ መረጃ ያለው ነገር እዚህ ሀገር ውስጥ ምናምን አውቀዋል። የሚያነበው ሰው ዝም ብሎ ተራ አንባቢ ብቻ አይደለም ያለው ሰፊ የሆነ ማህበረሰብም ያነበዋል እና ይሄ ስትሬስ ይፈጥራል። ቀላል ነገር አይደለም። ሞተ ብለን ተስቆጥሽ ያለው ኢትዮጵያ ተቋሞች ምን ይሁን እንዴት አድርገው ነው ምርጫ ሊገቡ የሚችሉት የሚል ነገር አለ። ይሄ በምርጫ ደረጃ ሳስብ በጣም ትራንስፓረንት በሆነ መንገድ ስቴቱ የሚሰራቸው ነገሮች በሙሉ ኦፖዚሽኑ ሳያቅ ለሚቀጥለው 5 ዓመት ይሄን ሰራለው በሚል መልኩ እንዴት አድርጎ ማኒፌስቶ ሊያዘጋጅ እንደሚችል እንዴት አድርጎ ለህዝብ ፕሮሚስ ሊገባ እንደሚችል አይገባኝም። ለምን ተዘጋጅቶ ማኒፌስቶ ታቸው። ስለዚህ the state ኦነሱ ኦን ትራንስፓረንሲ ኦን the state ነው የሚል እምነት ያለኝ። ሃይሊ ፍራክቸርድ ነው። ሁለተኛ ይሄንን ትልቅ ኃላፊነት ሊሸከም በሚችል መልኩ ተሰባስበው ኮንትሮል በሚያደርገው ኃላፊነት ወስዶ ራሱ መሬት ላይ ተገኝቶ ሊመራው የሚችል ነገር አለመሆኑ ደግሞ ሌላ ሲሪየስ ነው። አሁን አግኝቼ ሳነጋግረው ሾክ የሰጠኝ ነገር ይሁን ስለነ ከማል የሚናገርበት ቫይንም ላንጎዩ እድል ያገኝ ምናምን ነገር ሊገላቸው ያርዳቸው ወደኋላ እንደማይል አይነት ነገር የሰሜን ባህል ካልቸራል ሄጂሞኒ ሆኗል ያለው ሃይሊ ኢንዲቪጁዋሊስቲክ የሆነ የሰሜን ባህል ይሄ የኦሮሞ ኤሊት ባህል ሆኗል። የደቡብ ኤሊት የሁሉ ኤሊቶች ባህል ሆኗል ያለው ባንዳ ተሰብስቦ የጋራ ለሆነ ነገር በጋራ መስራት አንዱ ትልቁ ችግር የሆነው የማይንድ ጎልት ነው። እንደውም ያልኩት ያለው የአእምሮ ጎልት ነው ፈጠር ነው። እያንዳንዱ የዘጋው ጎልት አለው ጭንቅላት ውስጥ። ምክንያቱም እያንዳንዱ የነገላሱን የነለንጁ የነከማልን ግሩፕ በየአቅጣጫው ነው የሚነግሳቸዋል። ከተማ ተቋም ይሰጥናለች እኔ ታየኛል ተናገርኩት የሚያ ምን የኢኮኖሚ ፖሊሲ የሚል ነገር ይዘው እንደሆነ እኔ አይቻላቅምና ምንድነው የኢኮኖሚ ፖሊሲያቸው? ዘጠና መቼም የኢኮኖሚ ፖሊሲ አይኖርም። 90 ሶሻል ፖሊሲ አይኖርም ያለው በምን ማለት ነው? እኔ መብት ተገደበ የሚል እምነት የለኝም። ፓርቲዎቹ በተወሰነ 200,000 ሰው ያስፈልጋቸዋል ፊርማ ወይ ምናምን በሚል መልኩ ያስወግዳቸው የሚል እምነት ነው ያለው። እስከዛ ድረስ ነው የሚሄደው። 1,000 ሰው ነው ምናምን አስፈረመ ፓርቲ ተወላደ የሚባለው ነገር ዝም ተጣራው ሪሊጅን ሪፕሬዘንት የሚያደርጉት ነገር እንዳለ ቴስት ደረጃ በጣም ከፍተኛ ደረጃ ከፍ ማለት ያለበት ይመስለኛል። ምክንያቱም ጉዳት ነው፣ ሀገራዊ ጉዳት የሚያስከትል ነገር እስከሆነ ድረስ ነው። እኔ ደግሞ እርግጠኛ ነኝ ጀነራል ፖፑሌሽን እንዲህ አይነት እንዲወጣ ከነ ምክንያቱ አንድ ቀን የሚያወራው ነው። እነሱ ናቸው ቢችሉት ያለው እያንዳንዱ ቅድም እንዳልኩ የራሱ ትንሽ ፓርት መያዝ ስለሚፈልግ ብቻ ነው። ምንም ምክንያት በግለሰብ ደረጃ ግለሰብ የሆነ ይኖራል። በድርጅት ደረጃ የሚፈጥራት ድርጅት የራሱ ፍጥረት በዛ ደረጃ የሚሄዱ ነገሮች ስላሉ ያለ ችግር ነው የሚመስለኝ እንጂ በጠቅላላ ተሰብስቦ ምናምን 20 ሰው ነው የሚመጣላቸው። የአባዎቹ ማነው ሸንጎ ምናምን የኛ ሰዎች የተጨመሩ ነው 23 24 ይመጣል። አንድነት አለን የሚል ግሩፕ ኤክስትሪም ዊንግ ነው አሰፋ ነጋሽ ምናምን የሚባል እዛ ያለ አንድ ደንቆሮ አለ። ሳይኪያትሪስት ነው ግን የራሱ ሳይኪያትሪስት ያስፈልገዋል። አጥናቸው እንደዚህ ተበጣጠሱ ምንም እኮ እንትን እኮ ዩኒቲ ኦፍ ፐርፐዝ የሌለው የሚለው 5 ሰዎች ያሉት ድርጅት የፖለቲካ ፓርቲ ነኝ ብሎ ለስልጣን ታገላሉ ብሎ ፕሮግራም ስልጣን ቢይዛሉ በኢኮኖሚ
በትምህርት ምን እንደሚሰራ ይደረደራቸው ነገሮች ይዘው ቁጭ ብሏል። ምን መሰለህ ያለው ነገደ ሜሶንን ወክሎ አንድ ሁለት ነበሩ፣ አንዱ ሞተ፣ እሱ ቀረው። አንድ ሰው ያለው ነው የሚባለው። የሶስት አይነት ሰዎች አሉበት እኮ በኢንዲቪጁዋል ደረጃ ተናም ግሌም ከነ አረጋዊ ጋር ሆኖ እንደ ግሩፕ አሉት። እነሱን ያካተተ ነው። አሁን እዚህ ያለ ተቃዋሚ ለምሳሌ አክል ምርጫ መጣ ቁጥር ምርጫ የሚገባው መደባባይ ብለህ ያለው ብዙ ነገር አይደለም እንጂ በምን ቀልድ እኔ እውነት ለመናገር በደንብ አፕሪሺየት ያደረኳቸው ብዙ ነገሮች አሉ። እኔ ለበስኩት ሁኔታም ፖስት ለምሸሚዝና እንትን ብቻ አድርጌ ነው የመጣሁት ያለው ሱሪ በምግብ በኩል አንተ ላይስማማው ይችላል ያለው የተወሰኑ ችግሮች የተወሰኑ ያበላል ፎርማት የተወሰኑ ስኳር የሆነ ነገሮች ያሉበት ነገር አይሆንም። ስለዚህ የሆነ እሱ የሚፈልገው ነው መርጦ የሚነግራችሁን አድርጉለት ተብሎ ኢንስትራክሽን የሚሰጥበት አይነት ሁኔታ ነው። እኔ ጤነኛ በጣም ነው ከመጣሁ ፊዚካሊ I have never been as just so የሆነ ፐርፌክት የሆነ ጤነኛ የሆነ ምንም ቦታ የሚጎርበት ነገር የሌለው አይነት ሁኔታ ውስጥ የገባሁት ብለሃለው በሰውነቴ ላይ ያለ ፋት ምናምን ነገር በቃ እንቀሳቀሳለሁ እዞራለሁ ምን አደርጋለሁ I'm at ease with myself ነው it is for me a blessing in disguise ነው የተቀበልኩት ያለው I have no rational የምቸኩለው ምንም ማደርገው ነገር የለኝም I just want really to rest በቃ rest ማድረግ ፈልገው ምክንያቱም I was really exhausted እና ምንም ተረጋግቼ ያለሁበት በአይነት ሁኔታ ነው ያለሁት ያለው ምንም አይነት ሪዘንትመንት የለም ወደ ውስጥ ልብ ውስጥ ምንም አይነት አንገር የለም ምንም አይነት ዲስፔር የለም በቃ የመጨረሻው እርጋታና እረፍት ውስጥ ነው ያለሁት